አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢትዮጵያ ልጆች እንዲሁ የክርስቲያን ወገኖች እንዴት ናችሁ? አለው አልሐምዱሊላህ ደህና ናችሁ? ስራ፣ ጤንነት፣ አፍያ እንዴት ናችሁ? ሙቀት እንዴት አድርጋችኋል እላችኋለሁ። በአላህ ሰብስክራይብ አድርጉኝ። ከድጃ ኢትዮ ብላችሁ ገብታችሁ ሰብስክራይብ አድርጉኝ። ሁሌ ነው የምለምናችሁ፣ ግን እስካሁን 30 ሰው ብቻ ነው ሰብስክራይብ ያደረገን። እስቲ እንደ በጣም ትላልቅ እንትን የሚሰሩትን ብቻ ነው እንደናንተ ሰብስክራይብ የምታደርጉ፣ እኛንም አየት አድርጉት እና በተለይ መዳም ቤት የምትሰሩት የመዳም ቅመሞች፣ እኛ መዳም ቤት የምንሰራው ሸቃሎት በአላህ ሰብስክራይብ እንደራረግላችኋለሁ። እንዲሁ ያልከፈታችሁት ያላችሁ ዩቱብ ደግሞ ስለ ዩቱብ ብዙ የሚያስተምሩት ስላለው ብር ሳታወጡ ዩቱብ እንዴት እንደሚከፈት እንዴት ነው የሚከፈታችሁ ብላችሁ በምታውቁ ቋንቋ በትግርኛ፣ በአማርኛ፣ በኦሮምኛ በሁሉም ቋንቋዎች የሚያስተምሩት እህትና ወንድሞቻችን አሉና ገብታችሁ በአሁኑ ሰዓት ብዙ ቻናል አለ እና ማለት ነው ብዙ ሰዎች የተጠቀሙበት ስለሆነ እስቲ እኛ ሁሌ ለሰው አንኖር፣ ሁሌ ለሰው በቃ ለሰው ብቻ መስራት። እኛ ከመዳም ቤት የምናገኘው ገንዘብ እኮ ለራሳችን ያኖርን አይደለም። እና እኔ ብቻ አይደለም ሁሉም ሰው ነው እዚህ እንትን ለሚያለቅሰውና ማንም የታደለው የለም። በሰው ሀገር ምን ሰራ እላችኋለሁ። እኔ 2014 ነው ከሀገሬ የወጣሁት ማለት ነው። 2014 ወጥቼ ወማን 3 አመት ሰራሁ፣ ምንም የለኝም። የማራት ተመልሼ 2 አመት ሰራሁ፣ ምንም የለኝም። አሁንም 4 አመት ሰራሁት የለኝም ማለት ይቻላል። ግን ጤና አለኝ አልሐምዱሊላህ። ስለዚህ እንዴት እንዳልኖረኝ እንዴት ለፍቼ አምጥቼ እንደሆነብኝ በሌላ ቪዲዮ ላይ አቀርባቸዋለሁ። ለአሁን ግን ያው ሰብስክራይባችሁን ላይካችሁን አይቼ እስቲ የኔንም ስትሪ እንዲሁ የአይቶችንም አንድ ከኔ ጋር ምሰራው ማለች። እኔ ብቻ አይደለም ብዙ ሰዎች ናቸው። እንግዲህ ሰው ሀገር የምንኖረው እኛ የሰው ሀገር የምንኖረው ስግደተኞች በተለይ ሴቶች ማለት ነው። በጣም ተጎድተን ነው የምንኖረው። ከእድሜያችን ከቤተሰብ ወጥተን ከእድሜያችንን ወጥተን ደክመን ለፍተን አምጥተን ምናጣ ሰዎች ብዙ ነን እና ከ199% ብዙ ተጎድተን ነው የምንኖረው። እስከ መቼስ እኛ እንደዚህ ነው? ለራሳችን እናስብ እስቲ። እስከ መቼ እንደዚህ ሆነን ራሳችንን እናሰቃያለን? ከዚህ በኋላ እድሜያችንም እየሄደ ገና የመጣችሁም ያላችሁ ደግሞ ከኛ ተማሩ። ብዙ የሚያስተምሩት አሉና ስለ ቻናልም መከፋፈትም ሆነ ስለ ስግደት ኑሮም ስለ ምንድን ነው የምሰራው? እስቲ ምን ቢሰራ ነው የሚያዋጣኝ? እስቲ ከሰው ቤት ከመዳም ልጆች ጮኸት እና ምን ሰርች ነው ከዚህ ራሴን መለወጥ የሚችለው ብላችሁ ብትገቡ ብዙ የሚስተምሩት በምንፈልገው ቋንቋ አሉና እስቲ እኔ እውነት አሁን እኔ ለራሴ የሆነ እንትን እያሰብኩ ነው። አሁን በቃ ከዚህ በኋላ ይብቃኝ፣ በቃ ስለ ቤተሰብ ማሰብ ይብቃኝ። እነሱም ደግሞ ስኖረኝ ብቻ ነው የሚወዱን እኛ ማለት ነው። አንድ የዛኔ መጀመሪያ አረብ ሀገር ስንመጣ ማለት ነው ገና ቋንቋ የማንችል ሆነን ገና ከቤተሰቦቻችን ተሰናብተን ስንመጣ የዛኔ ነው ቤተሰብ ያጣ ነው። አሁን ማንም ቤተሰብ የሚያስጠጋን የለም ማለት ስንሄድ የሆነ ገንዘብ እጃችን ላይ ከሌለ ማለት ነው እውነት የ50 ብር ስልፔር የሚገዛልን የለም። እንደው እንኳን ሊገዙት ይቅርና ብዙ ህሊናችሁን የሚነካ ነገር ብሎ የሚሳደቡት ቤተሰብም ሆነ ጓደኞቹም ይኖራሉ። ብዙ ናቸው። እያየን ነው የሰማን ነው ደርሶብንም ያየን ብዙ ሰዎች አሉንና ብዙም እንትን ማድረግ አይጠበቅብንም። የዋሸውት ነገር የለምና ማለት የፈለኩት ይገባቸዋልና እስቲ ሰብስክራይብ እንደራረግና ብዙ ቻናሎች የሚከፍሉት ማለት ያለን ታለንት ያው ሰርተን ማሳያት ማስተማር አሁን እኔ የሚያውቀው አንዱ አይችልም፣ አንዱ የሚችለውን እኔ አልችልም ማለት ነው። አሁን ለምሳሌ ምግብ ሰሪ ከሆንኩኝ አንዱ ደግሞ ምግብ መስራት አይችልም። ብዙ ልጆች በቢሮ የምንቀመጠው ምግብ ያለመቻላችን ምግብ መስራት ማለት ነው።
አሁን ስለ ምግብ የሚያስተምሩት አሉ። አሁን እኔ ምግብ የሚሰራ ከሆነ ያለንን ታለንት ማቅረብ ነው። ኮሜዲም ይሁን በስራም ይሁን በምንም ይሁን ብቻ ጥሩ ቪዲዮ ባናር የሚወጣልንን ቪዲዮ ከሰራን እንዴት እንደምሰራም ደግሞ የሚያስተምሩ ስላሉ ገብተን እነሱን እየተከታተልን እና ምንሰራ ለራሳችን ሆነን ሰው ምለንን ሰምተን የሚያስተምሩትን ሰምተን ራሳችን ብንለውጥ ደስ ይለኛል። ሁሌም ሰው ቤት መቼ ነው ከሰው ቤት የምንወጣ? መቼ ነው የሰው ሽንት ቤት ማጠብ? የራሳችንን በራሳችን መኖር አንችልም እንደ መቼ ነው እላቸዋለሁ። እስቲ ራሳችንን እንጠይቅና ባለ ሰብስክራይብ ሼርም አድርጉልኝና አብረታቶኝ። እኔ የሚላችሁ ስለ ዩቱብ ማለት ነው። ቲክቶክም ሆነ ዩቱብ ሆነ ብዙ የሚያስተምሩት ልጆችም ስላሉ እንዴት እንደሚከፈት ዩቱብ እንዴት ነው የሚከፈተው ብላችሁ ብር ሳትከፍሉ ብዙ ልጆች አሁን ብር ከፍሎ ያስከፈቱት ልጆች አሉ እና እኔም ብዙ ጓደኞች አሉ እና እኛ በራሳችን መክፈት እየቻልን ለምን ሰብስክራይብ እንገዛለን? ጥሩ ቪዲዮ ያለንን ታለንት አቅርበን ለምን ለራሳችንን አንከፍትም? እንዴት እንደሚከፈት እያስተማሩን ስለሆነ ቀስ ብለን እያየን ሁሉ ነገር ሞልተን በራሳችን ከፍተን እንጠቀምላችኋለሁ እና እላችኋለሁ። እውነት ዛሬ በጣም ደብሮኛል። ልብስ እየተኮስኩ ነው። በጣም ሞልቷል። ሙቀትም ስላለ ውጭ ጠርጌ ስለመጣሁ ትንሽ ከበድ ብሎኛል ዛሬ እላችኋለሁ። እስቲ በአላህ ሰብስክራይብ አድርጉ፣ ሼር አድርጉኝና ከዚህ በኋላ በቃ ወደ ኋላ ሳናስብ ወደፊት ህይወታችን መቀየር አለብን። ከዚህ ከመዳም ቤት አሽከርነት ትንሽም ታላቃችንም ትንሽም ታናሻችንም ህፃን ልጅም ከሜሊከን እና እነሱን አቤት ብለን ጎንበስ ብለን ከለነሱ እግራቸውን ከምናጥብ የራሳችን ስራ ይኖረን እላችኋለሁ። አሰላሙ አለይኩም ወራህመቱላሂ